እንዴት ናችሁ? ብዙ ጊዜ ስልካችን ዳታ እየቆጠረ ቶሎ ቶሎ እያለቀ ለተቸገርን ሰዎች ነው። የቪዲዮ እንዴት ማስተካከል እንደምችል አብረን እናያለን። ወደ ማለትም ቲክቶክ ስናይ የሆነ ቪዲዮ ስናይ ቶሎ ወዲያውኑ ቪዲዮ እንዳየን አንድ ቪዲዮ ሳንጨርስ ቶሎ ብሎ ዳታ እንዳለቀ ኖቲፊኬሽን የሚደርሰን እሱን እንዴት ማስተካከል እንደምንችል እንዴት ነው የምናስተካክለው እሱን ለማሳየት አሁን ወደ ቪዲዮ እንግባ። ሌትስ ጎ። በቅድሚያ ወደ ስልካችን ሴቲንግ እንገባለን። እዚህ ጋር ላይ ሴቲንግ እንጫናለን። ከዛ ወደ ታች ስክሪን ማኔጅመንት ያው አፕ ማኔጅመንት የሚላለው እሱን እንጫናለን። እንዴ አፕ ሊስትስ የሚለው አለ። እሱን አንድ እንደተጫነው እዚህ ጋር ሙሉ አፕሊኬሽኖች ስልካችን ላይ የምንጠቀማቸው አፕሊኬሽኖች አሉ። ከነሱ መካከል ማንጠቀማቸውም ወይም ዝም ብለው ኖርማል ጌሞች አሉ። ባክግራውንድ ይሄ ባክግራውንድ የሚጠቀሙት ነው። ዳታው ከጀርባ የሚቆጥሩት እኛ ሳንከፍታቸው እኛ ሳንጠቀማቸው በራሳቸው ጊዜ የሚቆጥሩ ናቸው ማለት ነው። እነዚህ እንዴት ነው ማስተካከል የምንችለው? እንደዚህ እናደርግና አሁን ከነዚህ ውስጥ የስልኩ ሲስተም ራሱን ይቻላል። ለምሳሌ ፕሌይ ስቶር እሱን መዝጋት የለባችሁም። የተለያዩ የአንድሮይድ ሲስተም ምናምን ሰርቪስ የሚሰጡት አሉ። እነሱ መዘጋት የለባቸው። ሌሎች ግን ለምሳሌ አሁን የራሱ የስልክ የቴክኖ አለ፣ አይቴል አለ። እነዚህ ስልኮች የራሳቸው የሆነ አብሮቶች ነው የሚመጣ ጌም ስላለ እሱን ጌም አሁን ለምሳሌ ባክግራውንዱ እንዴት ማጥፋት እንችላለን? እዚህ ጋር ሞባይል ዳታ ኤንድ ዋይፋይ የሚለው አለ። እሱ እንደተጫነ ባክግራውንድ ዳታ የሚለውን እሱን ኦን ከሆነ ሁልጊዜ ኦፍ አድርጉት ማለት ነው። አብዴት ስታደርጉት በራሱ ጊዜ ስለሚበራ እሱን አስተካክሉ። ከዛ በመቀጠል ደግሞ ወደ ሌላው ደግሞ ሴቲንግ፣ አንዳንድ ዘመናዊ ስልኮች ከላይ ይቺ ዳታ ሴቨር የምትለዋለች ይቺ ነዋ ማለት ነው። ይቺ ዳታ ሴቨር የምትለዋን ይቺኛዋ ኦን ብታደርጓት ብዙ ጊዜ ከጀርባ የሚጠቀሙትን አፕሊኬሽኖች እነሱን ብሎክ ያደርጋቸዋል ማለት ነው። ከዛ ውጭ ደግሞ ይሄኛው ካስተካከላችሁ ሁሉ ጊዜ በሳምንት ወይም በሁለት ሳምንት ውስጥ ስልካችሁን አፕዴት ማድረግ አለባችሁ። አመሰግናለሁ። ቪዲዮን ስለተከታተላችሁ ለቤቱ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳይረሳ። አመሰግናለሁ። ቻው።